በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ በዓለም ካሉ ሀገራት ቀድማ የምትጠራና ከማንም በላይ ሀገረ እግዚአብሔር የእመቤታችን የአስራት ሀገር የቅዱሳን ማረፊያ የመልካም እሴት መገለጫ ተብላ የምትጠራ ቅድስት ሀገር ናት። ይህ ሲባል ያለ ምክንያት አይደለም። ሀገረ እግዚአብሔር ያሰኟት ተጨባጭ ምክንያቶች ስላሏት ነው እንጂ። ሕዝቧ እግዚአብሔርን ያመልካል። ምድሪቷ እጆቿን ወደ እግዚአብሔር ትዘረጋለች። አምላኳም በዝምታ አይመለከታትም። ቸርነቱን፣ ምሕረቱን፣ አዳኝነቱን እንደ ዝናብ ያወርድላታል። ቅዱሳንን ከሀገር ውስጥም ከሀገር ውጭም ያስነሳላታል። ለዚህም ነው ቅድስት ሀገር ኢትዮጵያ የተቸገሩ ሰዎች ማረፊያ፣ አዲስ ቅኔ እንደ ውሃ የሚፈስባት፣ ምስካየ ሕዙናን የሰላምና የመቻቻል መምህርት መሆኗ በዓለም ጎልቶ የሚነሳው። እግዚአብሔር አምላክ ለኢትዮጵያ በውጭ ሀገራት ካስነሳቸው ቅዱሳን መካከል አንዱ አቡነ ገብረ መንፈስ ቅዱስ ናቸው። ለሰው ልጆች ድህነት ራሳቸውን አሳልፈው የሰጡ፣ ምድራዊ መከራን ታግሰው ሰማያዊ ደስታን የናፈቁ፣ ድምፀ አራዊቱን ግርማ ሌሊቱን ታግሰው ዳዋ ለብሰው ድንጋይ ተንተርሰው ጤዛ ልሰው ምሕረትን የለመኑ፣ የሰው ልጆች ውድቀት ያሳዘናቸው፣ የወገን መጥፋት እረፍት የነሳቸው፣ ውርጭና ነፋስ ሙቀትና በረሃ ላዳከማቸው፣ የርኅራኄ ተምሳሌት የጽድቅ አብነት አበ ቅዱሳን አበ ኢትዮጵያም አበ ምእመናን አበ ኩሉ ዓለም ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ እምነቱ ምልጃና ክብሩ ፍቅሩ ከቦናል። ጽናቱ አባትነቱ አስተምሮናል። አብነት ክን ይዘን ቀና ጎዳናችን ገብረ መንፈስ ቅዱስ በሩቅ ኮከባችን። በኢትዮጵያ በርካታ የአቡነ ገብረ መንፈስ ቅዱስ አብያተ ክርስቲያናትና ገዳማት ያሉ ሲሆን ከነዚህም መካከል አንዱ የሆነውን ታላቅ ቦታ በአጭሩ እንዳስሳለን። ነኦ ተራእዩ ግብሮ ለእግዚአብሔር ዘገብረ መንክረ በዲበ ምድር። እግዚአብሔር በምድር ላይ ያደረገውን ድንቅ ሥራ እንድታዩ ነው ይላል። እግዚአብሔር የቀደሰው ቅዱስ ቦታ እንደመሆኑ መጠን ቃለ እግዚአብሔር ከነግህ እስከ ቀትር ከሰርቅ እስከ ሌሊት ሳይቋረጥ የሚፈስበት፣ ሕዙናን መከራ ሥጋና መከራ ነፍሳቸውን ጥለው እፎይ የሚሉበት፣ በሥጋዊና በመንፈሳዊ ሕመም የሚሰቃዩ ሕሙማንም ተስፋ ሥጋ ተስፋ ነፍስ የሚያገኙበት፣ የአርምሞና የተመስጦ የመልካም ሥራና የአንድነት ቦታ
ዝጊቲ አቡነ ገብረ መንፈስ ቅዱስ። ዝጊቲ አቡነ ገብረ መንፈስ ቅዱስ በጋሞ ጎፋ ሀገረ ስብከት በአርባ ምንጭ ዙሪያ ወረዳ የሚገኝ ታላቅ ቦታ ነው። ከየትኛውም የሀገሪቱ ክፍል ተነስተው ወደ ዝጊቲ ማምራትን ቢሹ ቅድሚያ ማረፊያው የአርባ ምንጭ ከተማ ናት። በተፈጥሮ ደን የተከበበችውን ኮረብቶች ግርማ ሞገስ የሆኗትን የአባያና የጫሙ ሐይቅ ሞገስ የለገሷትን የእግዚአብሔር ድልድይ የመንፈስ ድልድይ ሆኖ መሸጋገሪያ የሆናትን እንደ ስሟ አርባ ምንጭ የፈለቁባትን ታሪካዊ ቦታ ረግጠው ከከተማዋ 22 ኪሎ ሜትር ያህል ተራራማ ዳገት እንደተጓዙ በተፈጥሮ ደን የተከበበ በአረንጓዴ የምድር ጌጥ ያሽበረቀው ቅዱስ ቦታን ያገኛሉ። ዝጊቲ አቡነ ገብረ መንፈስ ቅዱስን። ዝጊቲ አቡነ ገብረ መንፈስ ቅዱስ የተመሰረተበት ዓመተ ምህረት በውል ባይታወቅም ከመቶ ዓመታት በላይ እንዳስቆጠረ ግን የመረጃ ምንጮች ይናገራሉ። ታቦቱም ከታላቁ ከምድረ ከብድ ገዳም እንደመጣ ይነገራል። ጽላቱን አምጥተው በዚሁ አጥቢያ ዝጊቲ ቀበሌ ውስጥ ኤሌ ተራራ የሚባል ቦታ ላይ ቤተክርስቲያን ሰርተው ለብዙ ዓመታት ሲገለገሉና ሲያገለግሉ ከቆዩ በኋላ አገልግሎቱ በስነ ስርዓት እየተካሄደ እያለ በሀገሪቱ በነበረው ችግር ምክንያት ቤተክርስቲያኑንም የሚጠብቀውና የሚያገለግለው ሰው ጠፋ። ቤተክርስቲያኑን የሚጠብቅላቸው ስላጡ አጆ ወደሚባል አካባቢ አምጥተው ሲገለገሉም ቆይተዋል እና በዘመኑ በዛ ሰዓት ላይ አጆ አካባቢ በተሰራ ጊዜ ቤተክርስቲያኑ በድንገተኛ የእሳት አደጋ ተቃጠለም። እንደተቃጠለም የአቡነ ገብረ መንፈስ ቅዱስ ጽላት ከአጆ ወደ ዝጊቲ መጥቶ አረፈም። ያች ቤተክርስቲያን ስትቃጠል አሁን ወዳለንበት ክልል እዚህ አሁን የ44ቱ ቅዱሳን ጸበል በፈለቀበት ቦታ ጽላቱ መጥቶ አረፈ ነው የሚሉት። የአቡነ ገብረ መንፈስ ቅዱስ ድንቅ ሥራ ይገለጥ ዘንድም ታቦቱ ካረፈበት ቦታ ላይ አረንጓዴ ሳር በቀለም። በዚህ ብቻ አላቆምም። ከዚያው አረንጓዴ ቦታ ላይ የአቡነ ገብረ መንፈስ ቅዱስ ጸበል ፈለቀም። ለአካባቢውም ድንቅ ሥራ ታየም። በገቢረ ተአምራቸው ፈቃዳቸው ታውቋልና የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከጸበሉ አካባቢ ተተከለም። ዛሬ አርጅቶ በቅርስነት የተቀመጠውንና ታሪክ የሚያስታውሰውን ቤተክርስቲያን ሰርተው ታቦቱን አስገቡም። የአቡነ ገብረ መንፈስ ቅዱስ ጽላት አሁን ባለበት ዝጊቲ የገባው በ1903 ዓመተ ምህረት መሆኑን የቤተ ክርስቲያኑ አስተዳዳሪ መልአከ ሰላም ዋለልኝ ይናገራሉ። ይሄ ታቦተ ሕጉ የገባ በ03 ዓመተ ምህረት ነው። እንግዲህ ጽላቱ የመጣው ከምድረ ከብድ ከ03 ዓመተ ምህረት በፊት ነው። ግን እዚህ አሁን ያለንበት አሮጌው ቤተ ክርስቲያን የገባው በ03 ዓመተ ምህረት ነው። ከ1903 ዓመተ ምህረት እስከ 1968 ዓመተ ምህረት ድረስ በዚሁ ቤተ ክርስቲያን አገልግሎቱ ሲሰጥ ቆየም። ከዚያም በብፁዕ አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ መልካም ፈቃድ አሁን ቤተ ክርስቲያኑን የሚያስተዳድሩት አባት መልአከ ሰላም ዋለልኝ ተመደቡ። በ1999 ዓመተ ምህረት በብፁዕ አባታችን አቡነ ኤልያስ የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ በሳቸው መልካም ፈቃድ እኔ ወደዚህ ቦታ ተልኬያለሁ። መልአከ ሰላም ወደ ቦታው ሲደርሱ ቤተ ክርስቲያኑ አርጅቶ ጣሪያው ዝናብ እያፈሰሰ ግድግዳውን ምስጥ በልቶት ታቦቱ በእንጨትና በቆርቆሮ ብቻ ተቀምጦ ነበር።
ይሽ ቤተ ክርስቲያን አሮጌዋ ቤተ ክርስቲያን ውስጥ ነው የገባው። ታቦተ ሕጉ ያለበት እንዲሁ በጥሩ መንበር ሳይሆን በቆርቆሮና በማገር ላይ ነበር ያገኘሁት። የቤት ቅንዓት በላኝ እንዳለ መዝሙረኛው ዳዊት አባታችንም የዚህ ቦታ ሁኔታ አሳዝኗቸው በችግሩ ተማረው ከመውጣት ይልቅ እግዚአብሔርን አጋዥ አድርገው ታሪክ ሊቀይሩ በልበ ሙሉነት ተነሱም። የአሮጌ ቤተ ክርስቲያን ዝናብ እየዘነበ እያፈሰሰ ምስጥ እየተነሳበት ነበረ። ከዛ በኋላ የአካባቢው ሕዝብ በማስተባበር በማስተማር ለብፁዕነታቸውም ቤተ ክርስቲያን እንድንሰራ ፈቃድ ጠይቀን እሳቸውም ፈቀዱልን። ብፁዕ አባታችን አቡነ ኤልያስ የህንጻ ሰሪ ኮሚቴ አቋቋምን። መልአከ ሰላም ዋለልኝ ቤተ ክርስቲያኑ ምንም ጥሪት ሳይኖረው ቤተ ክርስቲያኑን ለማሳደስ ተነሱም። ከእግዚአብሔር ፍቅር የሚለየን ማን ነው እንዳለ ቅዱስ መጽሐፍ እርሳቸውም የገንዘብ እጦት ከዓላማቸው እንደማያሰናክላቸው ተረድተው በመጀመሪያ የአካባቢውን ሽማግሌ አማክረው የአሰሪ ኮሚቴ አቋቋሙ። ከዚያም በኋላ ከብፁዕ አቡነ ኤልያስ ፈቃድን ጠየቁም። ብፁዕ አቡነ ኤልያስም መልካም ፈቃዳቸው እንደሆነ ገለጹ። መልአከ ሰላም ከአሰሪ ኮሚቴው ጋር በመሆን የአካባቢውን ሕዝብ አስተምረው ሁሉም የተቻለውን እንዲያመጣ አደረጉም። በእግዚአብሔር መልካም ፈቃድም ቤተ ክርስቲያኑ ተጀመረ። እግዚአብሔር የሰውን ቅን አገልግሎት ሲመለከት የራሱን እገዛ ያደርጋልና በጻድቁ አባታችን ረድኤት፣ ልመና፣ ጸሎት ታግዘው ከፍተኛ ለውጥ በማሳየታቸው ይህ ቤተ ክርስቲያን በሳቸው ዘመን አሁን ያለው ህንጻ ይሄ ተቋርጦ ነበረ። ይሄንን ግንባታውን አስፈጽመው አስመርቀው አሁን ከሚታየው ከዚህ ከቀድሞው ቤተ ክርስቲያን ወደ አዲሱ ህንጻ ቤተ ክርስቲያን ሊቀ ጳጳሱ ብፁዕ አቡነ ኤልያስ የሀገረ ስብከታችን ሊቀ ጳጳስ በተገኙበት ጸሎተ ቡራኬው ተከናውኖ የጻድቁ አቡነ ገብረ መንፈስ ቅዱስ ጽላት ወደዚህ እንዲገባ ሆኗል። ከዝጌቲ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አሳዛኝ ታሪክም በደስታ ተቀየረ። በቦታውም የእግዚአብሔር ገቢረ ተአምር እየተገለጠ መጣም። የእግዚአብሔር ገቢረ ተአምር የሚያደርገው ነገር ደግሞ ብዙ ነው። አንዳንድ ነገሮችም ደግሞ ጎን ለጎን ጥሩ ነገሮች እየመጡልን ሄዱ። እግዚአብሔር አምላክ አንዲት እናትን አስነሳም፣ ወለተ ማርያምን። እኚህ እናት ቦታው ላይ ጸበል እንደሚፈልቅ በራእይ ተነገራቸው። በ2002 ሌሊት 9 ሰዓት ላይ አንድ ትልቅ ሰው ሲገቡ ቤቱ ሙሉ ብርሃን ሆነ። ልጅ ዝጊቲ ተራራ ላይ ታቦት አለ አውጪ ነው ለመጀመሪያ ያሉኝ። ከኋላ ይሄንን ተናግረው ውልቅ ነው ያሉት። ትተው ሲሄዱ ቤቱ የቀደሙ ጨለማ ሆነ። ባለቤቴን ነበር ያማከርኩት። ምን ሰው ነው አሁን የመጣው መጥቶ እንዲህ ያለኝ ስል አይ ሰው አልገባም አለኝ። አሁንም በማግስቱ በ9 ሰዓት መጡ። ልጅ እኔ አቡነ ገብረ መንፈስ ቅዱስ ነኝ። የዛሬ 200 ዓመት ለሰዎች ነግሬ ሰሚ ያጣው። አሁን ካለው ካህን ፊት ስድስተኛው ከሳቸው በፊት ስድስተኛው ካህንም ይህንን ምስጢርን ነግሬ አቅም አጥቶ ቀርቷል እና አንቺን በጸሎት ጠይቄ እግዚአብሔርን በጸሎት ጠይቄ ነው የመጣሁትና ዝጊቲ ብለሽ በመሂና ሂጂ። በመሂና ከሄድሽ በኋላ ይህንን ጽድና ባህር ዛፍ ታያለሽ ብለው ግድግዳ ላይ ጽድና ባህር ዛፍ አሳዩኝ። በሶስተኛውም ቀን አሁንም ልክ 9 ሰዓት ጠብቀው መጡ። ዝጊቲ ብለሽ በመሂና ሄደሽ ይህን ጽድና ባህር ዛፍ ታገኛለሽ። እዚህ ጽድና ባህር ዛፍን ስታገኝ ቀጥ ብለሽ ግቢ፣ ክብር ነገር ታያለሽ። ያንን ክብር ነገር አለፍ ስትይ ጸበል ታገኛለሽ። ያን ጸበሉን ስታልፊ ኮረብታ ታገኛለሽ። ከኮረብታው ባሻገር ወንድ ልጅ ቆሞ ይጠብቅሻል። ልጅ የቆመበት ቦታ እግሩ ስር አመድ አለ አሉኝ። ራእይ የታያቸው ቦታ ድረስ እየሄዱ ይጎበኙ ጀመር።
ከዛ እሳቸው በመሩ መሰረት መጣሁኝ። እውነትም ጸበል አየሁኝ። ለመጀመሪያ ጊዜ ያየሁት ጸበል የራሳቸውን ጸበል ያየሁት። እሱም ሰዎች ይጠቀሙበት ነበረ። አለፍ ስል እዛች ጉብታዋን ያችን አለፍ ስንል ወንድ ልጅ ቆሞ ይጠብቀኛል። አባ ስምህ ማን ነው ነው ያልኩት። ስምህ ማን ነው እያልኩ እግሩ ስር የተቃጠለ ገብስ አመድ አገኘሁኝ። ስሜ ታርቀኝ 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 ይላል በተከታታይ አለማቋረጥ። ደንግጬ እንደገናም ስምህ ማን ነው ስም ታርቀኝ 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 ይላል። እዚህ ምን ታርጋለህ? ይሄኛ ቦታ ነው ብሎ ወደ ላይ ግባ ወደ ታች ጠፋ። ከዛ ወዲህም ልጁን አላየሁትም። ራእዩ ሲደጋገምና ለቤተ ክርስቲያኑ አባቶች እንዲነግሩ ሲፈቅድላቸው ጉዳዩን ለመልአከ ሰላም ዋለልኝ አማከሯቸው። በ2005 መጨረሻ አካባቢ ላይ ወለተ ማርያም ካሰች ከበደ ይባላሉ። እሳቸው መጥተው ጸበል እዚህ ቦታ ወጥቷልና ንገሪ ተብዬ ነው ብለው ወደዚህ ቦታ መጥተው ያው ነገሩኝ። መልአከ ሰላምም ለሰበካ ጉባኤ ያቀረቡት የዝጊት አቡነ ገብረ መንፈስ ቅዱስ ሰበካ ጉባኤ በጉዳዩ ላይ በአጽንኦት መክሮ ከእናታችን ጋር ከተወያየ በኋላ ጉዳዩን ወደ ወረዳ ቤተ ክህነትና ወደ ሀገረ ስብከት ወሰዱት። ጊዜ ገቢር ለእግዚአብሔር ነውና እግዚአብሔር ድንቅ ስራ የሚሰራበት ጊዜው ሲደርስ ጸበሉ የኖረ መሆኑ ግልጽ ነው። ካሁን በፊትም ጸበሉ አገልግሎት እየሰጠ ኑሯል። ጊዜ ገቢር ለእግዚአብሔር። ዛሬ ደግሞ እግዚአብሔር አጉልቶ ስራውን የሚሰራበት ጊዜ ሲደርስ እናታችን ወለተ ማርያም ወይም መጠሪያ ስሟ ወይዘሮ ካሰች የተባሉ እናት ያው ይሄንን ጸበል ጎልቶ ይሄንን ፈውስ ይሄን አገልግሎት እንዲቀጥል ከወረዳ ቤተ ክህነት ከሀገረ ስብከት ከአጥቢያውም ሰበካ ጉባኤ ጽሕፈት ቤት ጋር በመነጋገር ያደረገላቸውንና የታያቸውን ድንቅ ተአምር በመንገር በማውራት በማስረዳት 2005 የካቲት 5 ቀን በብፁዕ አቡነ ኤልያስ መልካም ፍቃድ እንዲባርኩ ቆሞስ አባ መላከ ሰላም ኃይለ ጊዮርጊስ ተመድበው ብዙ ካህናት፣ ብዙ ዲያቆናት፣ ብዙ መምህራን በተገኙበት ይሄ ጸበል በሁለተኛ ጊዜ ተባርኮ አገልግሎቱን ቀጥሏል። ወረዳ ቤተ ክህነቱም ሆነ ሀገረ ስብከቱም ጉዳዩን በብስለት ከመረመረ በኋላ እናታችን በታያቸው ቦታ ላይ የታዘዙትን እንዲያደርጉ ፈቀደም። እናታችን ወለተ ማርያምም በታያቸውና በተፈቀደላቸው ቦታ በምልክት ቦታዎቹን አሳዩም። ከ3 ዓመት በኋላ እዛ ላለው ካህን ምስጢሬን አሳይ ቦታዬን አሳይ አሉኝ። ይሄ የ44ቱ ታቦታት ጸበል ቦታ መሆኑን ያታች ዋሻ መኖሩን ወደዛ ደግሞ የሞለክሶች ቤት መስሪያ ቦታ መኖሩን አሳየኋቸው። እሳቸውም አዩ፣ በጣም ተደሰቱ። የአቡየን የገብረ መንፈስ ቅዱስ ጸበል እናስገነባለን አሉ። በጣም ደስ አለኝ። ይህንን የምስራች ለህዝቡ ነገሩ። ህዝቡ ተደሰተ። የተባለው ነገር መጣ። በዛ ተደስተን እያለን ስራ ለመስራት ዝግጁ ስንሆን አሁንም ቆይ ሌሎችም መገንባት አለባቸው ብለዋል፣ እግዚአብሔር ብሏል አሉ። ጸበሉን ገንዘብ ካለሽ በገንዘብሽ፣ ገንዘብ ከሌለሽ የኮባን ቅጠል በተሸከመ ግንዱ ላይ ጸበላችንን አሰባስቤና የሰው ልጆች ይፈወሱ። እንዲህ ነው ያሉኝ። ያው በራእይ የመጡ ይነግሩኛል። ከዛ በኋላ በቃ በ9 ሰዓት ይመጣሉ እና አሁን እኔ በሰዓቱ መምህር ነኝ፣ ምንም የለኝም። ባለቤቴ ጋር ተማክረን ቤቴን ነው ሸጥኩት። ቤቴን ሸጥኩኝ፣ ያንን ገንዘብ ያስኩኝ። ከዛ የማን እስካሁን ያያችኋቸውን ጸበሎች ራሳቸው የመሩኝ ነው። እዚህ ጋር 10 እግር ሄደሽ ይሉኛል፣ ወይ በክንድሽ ይላሉ፣ ወይ ዛፍ ምልክት ያሳዩኛል። ዘጋ ጸበሉ ያለበት ቦታ ትንሽ ድንጋይ ምልክት ይቀመጣል። ያቺን ሄደሽ እቺን ድንጋይ አንሽላሉ። ሄጄ ድንጋዩን አንስ ብድግ አድርጌ እንዲህ ሳርግ እንደተበላሸ ቧንቧ ከታች ጸበሉ ፍልቅ ፍልቅ ይላል። ቦታዎቹ ላይም ጸበል ፈለቀም። ከቤተ ክርስቲያኑ ምስረታ ጋር እኩል ዕድሜ ካለው
ከአቡነ ገብረ መንፈስ ቅዱስ ጸበል በተጨማሪ የሌሎች 43 ቅዱሳን ጸበል ፈለቀ። አሁን እዚህ የምታዩት ጸበል ወንዶች የሚጠመቁበት ክፍል ነው። የሚቀጥለው ክፍል ደግሞ የሴቶች ነው። ሴቶች ለብቻ ይጠመቃሉ፣ ወንዶች ለብቻ ነው። ይሄ ሲወርድ የምታዩት አጠቃላይ የተገነቡ ጸበሎች በአንድ ቦታ ላይ ተሰባስበው አንድ ላይ ሲፈሱ ነው። እዚህ ጋር ለሁለት ከፍለን ነው፣ አንዱን ለሴቶች አንዱን በ2005 ዓመተ ምህረት መላከ ሰላም የአካባቢውን ወጣቶች እያስተማሩ ዲያቆናትን አፈሩም። ተጨማሪ ካህንም እንዲቀጠር ተደረገ። ብዙ ችግሮች ተቀረፉ። በቤተ ክርስቲያኑም ከካህናት መጠለያ አልፎ ለእንግዶች ማረፊያ የሚሆን ቤት ተሰራ። አገልግሎቱም ከኪዳን እስከ ሰዓታት መሰጠት ጀመረ። ወጣቶች በመንፈሳዊ ሕይወታቸው ይበረቱ ዘንድ በሰንበት ትምህርት ቤት ታቅፈው ለአገልግሎት ተፋጠኑ። በ2005 ዓመተ ምህረት የጥምቀት አገልግሎት መስጠት ጀመረ። በጸበሉም ህሙማን እፎይታን ማግኘት ጀመሩ። የምድር ጠበብቶች ያልፈወሷቸው ህመሞች በጸበሉ ድራሻቸው ጠፋም። በአልጋ ቁራኛ በደዌ ዳኛ የተያዙ በርካታ ህሙማን ምሕረትን አገኙ። ተጠማቂያኑ ከአጽናፍ እስከ አጽናፍ ወደ ጸበል ቦታው እየጎረፉ የእግዚአብሔርን ምሕረት ለበሱ። እግዚአብሔርም ምሕረቱንና ፈውሱን በቦታው ላይ ሳያጎድል እስካሁን ድረስ የሰው ልጆች እፎይታን እየተጎናጸፉበት ይገኛሉ። ህዝብ እዚህ ቦታ እየመጣ እየተጠመቀ ከተለያየ ደዌ ከተለያየ በሽታ መዳን መፈወስ ቻሉ። እሳቸውም እንዲሁ የመጀመሪያ ትትናቸውን የመጀመሪያ ጸባያቸውን እስካሁን ድረስ ማለት ነው ሳያጎድሉ ሳይቀንሱ ከሊቀ ጳጳሱ ከሀገረ ስብከት ስራ አስኪያጅ ከወረዳ ቤተ ክህነት ስራ አስኪያጅ ከደብሩ አስተዳዳሪና ሰበካ ጉባኤ አባላት ምክር በመቀበል መመሪያ በመቀበል በመመካከር እኛም አንዳንድ መልእክቶች ካሉ እሳቸውን በማዳመጥ የሚነግሩን ነገር ካለ እሱን እየተቀበልን በፍቅር በሰላም እስካሁን ድረስ እየሰራን እንገኛለንና እናታችን የምናከብራቸው ለዚህ ነው። ሰዎች ከሀገር ውስጥም ከውጭም እየመጡ ከኤችአይቪ ከካንሰር ከዲስክ በተለይ እግዚአብሔር የለም የምትል መሃኗ ጸበሉን ተጠምቃ እምነቱን ተቀብታ ከሁለት ወር በኋላ ታርሳለች። በሕክምና በምን እንቢ ያሏቸው። ለዚህም በጸበሉ ተፈውሰው የአቡነ ገብረ መንፈስ ቅዱስን ረድኤት የእግዚአብሔርን አጋዥነት የሚናገሩ ሰዎች ምስክሮች ናቸው። ጸህይወት አበበ ባላለሁ
እዚህ መጣሁት ሁለተኛዬ ነው። ብዙ ነገር አይቻለሁ። በጣም ድንቅ ቦታ ነው፣ የተአምር ቦታ ነው። ብዙ ነገር ሰምቼ ነበር የመጣሁት ግን አይቻለሁም። አቦይ ለኔ ራሱ ያደረጉልኝ በጣም ብዙ ነገር ነው። ብዙ ነገር አድርገውልኛል በስራዬ ባለኝ ህይወት ውስጥ እና ለኔ ብቻ አይደለም። እኔ ደግሞ አይቼ ከተመለስኩ በኋላ ለጓደኞቼ፣ ለዘመዶቼ፣ ለማቀው ሰው ሁሉ በሙሉ እየተናገርኩኝ ይሄን ቦታ እየዳኑ ነው። ስለዚህ ይሄን ቦታ ደግሞ እንደዚህ መዳኛ ቦታ ሲገኝ መታችሁ ብታዩት አምናላችሁ ብዬ አስባለሁ። አመሰግናለሁ። ጀርባዬን ያመኝ ነበር በጣም ትንሽ 200-300 ኪሎ ሜትር መኪና ከነዳው መቆም ያስቸግረኛል። እቺም ጉልበቷን ያማት ነበር። ወደ ጣፊያ ካንሰርነት ሊቀየር የደረሰ ችግር ነበረባትና እኛ ብዙም የሷን ትኩረት አልሰጠነውም። ነገር ግን ትልቅ ችግር ነበረባት። ከኋላ እናታችን ስላለው ችግር ነግረውን እዛ ዝግቲ አቡነ ገብረ መንፈስ ቅዱስ ጸበል ከገባን በኋላ እኔ በአራተኛው ቀን ዳንኩኝ። እስካሁን የጀርባዬን 700ም 800 የፈለቀው እስከ ጎንደር ደርሼ እመጣለሁ። ምንም ችግር የለብኝም። ችግር ተቃሎልኛል። እቺም ልጅ በ7 ቀን ጸበል ከ9ኛ ክፍል አታልፍም፣ ከ9ኛ ክፍል በላይ አታልፍም ተብላ የነበረች በ7 ቀን ጸበል ዳነች። ስትድንም እናታችን እንዳለችን ቡላ የሚመስል ነገር ያስመልሳታል ብላን ነበርና እንደ ትልቅ ሰው ቁጭ ብላ እስከ 10 ሊትር 12 ብርጭቆ ድረስ ጸበል ትጠጣ ነበርና በመጨረሻው ቀን በመጋቢት 27 አምና ማለት ነው የተባለው ነጭ ቡም የመሰለ ቡላ እኔ እጅ ላይ ነው ያስመለሰችውና ከዚያ ወዲህ ይኸው ምን የለ ጉንፋን የለ ሳል የለ። ልጆች 3ቱ ልጆቼ ዝጊቲን ያቦይን ረግጠው መተው በጸብላቸው በእምነታቸው ፈውስ ካገኘን እኛ ሁለታችን ፈውስ ካገኘን ሁሉንም ይዘን ሄደን ነበርና ጉንፋን እንኳን ይዟቸው አያውቅም። በአሁኑ ሰዓት ሐኪም ቤቱንም አይተናናቅም። ይሄ የሆነው እንግዲህ እሳቸው በቤታችን ብርሃን ስለሆኑ በስራችንም ለኛ የሆነው የተደረገልንን ነገር መስክሮ መጨረስ ይከብዳል። ሰው ከጤና በላይ የለም። ጤናችንን ሰጥተውን በኔም ስራ በባለቤቴም ስራ በቤታችንም የተረጋጋ ቤት ምንም በልጆቻችን በኩል እኛ የትም ገዳም ሄደን ብንመጣ እንኳን ኮሽ የማይልበት ቤት ነው ያለን። ሰው የለንም የራሳችን፣ ግን እሳቸው የሰጡን ሰራተኞች ነው ያሉን። የትም ብንሄድ ቤታችን የተረጋጋ ነው። ተናሰኪን አርባ ምንጭ ሆስፒታል ሸማጠን ካንሰር ነው እዛ አዲስ አበባ በጊዮቲን እንደገና አዲስ አበባ ቢክ ጋር ገብረ መንፈስ ቅዱስ ከአቦዬ መጥቶ ተበስበሶ አርባ ምንጭ ሆስፒታል ተኝታ ኦፕሬሽን ሆነች። ከዛ ወደ አዋሳ ተባለ ምርመራው። አዋሳ ሄዳ መልሱ ቶሎ ጥቁር አንበሳ ሆስፒታል አድርሱ አሉ። ከዛን ጥቁር አንበሳ ሆስፒታልን አልወስድም ውጭ ወስዳለሁ አልኩ በትንሽ አቅሜ። ልጄ ግን አይ አቦዬ ሄዳ ትሙት እዛው ይሻላል አለች። አሁን እሷም አቦዬ ሄዳለሁ አለች። አቦዬ መጣ ተፈወሰች ከካንሰር ማጠን ካንሰር። ከዛ ነፃ ሆነች። ዶክተር አማኑ ጋር ሄደን ስንመረመር ነፃ ነው አለኝ። ከዛም አርባ ምንጭ ሆስፒታል ወሰደን። አርባ ምንጭ ሆስፒታልም ነፃ ነው የለም አንቺ ላይ ምንም በሽታ የለም ተፈውሰሻል አሉ። አቦዬ ያው እናታችን ይዘው ሲጓዙ እኔ የተያዝኩትንም አላቅም ነበር። እምባዬን እያፈሰስኩ አቦዬ መጣ። ምንም እኔ ምንነቱን እኔ ላልድን ዝም ብዬ ለፋለሁ እያልኩኝ እየተጨነኩኝ ነበረ። ላልድን ነው አልድንም፣ ተስፋ ቆርጫለሁ። እስከ መቼ ድረስ ለሰውም አላወራም በሆዴ ይሄን ኮሬት እየበላው እስከ መቼ ድረስ እኖራለሁ እያልኩኝ ንክስ ነበረ አባታችን ቤት ንክሱን እየሰራው እምባዬ ከወጡ ጋር አንድ ላይ ነው የሰራሁት ማለት ያለው። አይዞሽ እናታችን ሲሉ አይዞሽ ምንም ችግር የለም አይዞሽ ስትል 2 ወር እንደተጠመቅኩኝ
በሶስተኛ ወሬ ሆስፒታል ተጠራሁኝ። ሆስፒታል ተጠርቼ ደም ይሰጣሉ፣ ደም ይስጡ ተባልኩ። እሺ ብዬ ደም ሰጠሁ። ደም ስሰጥ እስከ 2 ወር ይጠብቁ አሉ። እሺ ብዬም ተስፋ አልቆረጥኩም። እንደመጣሁም እዚህ መጣሁ፣ ደሙን ሰጥቼ ማለት ነው። በተባለ በሶስተኛ ወር አሁንም ሆስፒታል ተጠራሁ። ሆስፒታል ተጠርቼ ከዚህ በሽታ ተፈውሰዋል አሉ። ከኤችአይቪ በሽታ እውነትም አልመሰለኝም። ምንድነው የሚጠቀመው አለ ሐኪሙ እኔን ማለት ነው። እኔ ምንም አልጠቀምም፣ የምጠቀመው ነገር የለኝም ካለ ጸበል በስተቀር የምጠቀመው ነገር ዶክተሩ ሲጠይቀኝ ማለት ነው። እውነትም አልመሰለኝም። ተመልሼ ሄጄ ስራዬንም እናታችንም ደከመኝ ሰለቸኝ ሳትል ይዘውኝ እየመጡ አባታችንም ይዘው እየመጡ አሁን መድኃኒቱን አቋርጬ ለኔ እንደሰማልኝ ለእህቶቼም ለወንድሞቼም ለወገኖቼም ለዘመዶቼም ያቦዬ እንዲስማልኝ። ስሜ ኃይለ ሚካኤል ይባላል። አለማዊ ስሜ አንተነህ ግርማ ይባላል። የመጣሁት ከጂንካ ነው። የማመኝ ያው ብዙ ጊዜ ይጥለኛል። በትምህርት ቤት ስሄድ 1 አመት ትምህርቴን አቋርጫለሁ። በሆስፒታል ገብቼ ነው። ሆስፒታልም ስገባ ብዙ ሰዎች በ6 ሰው ነው እንደ ዝንጀሮ ነው በቃ የተሳኩ የሚሄደው። 17 መርፌ ተፈቅዶልኝ ነበር። እሱ መርፌ ተጠቀምኩ ነበር እና መራመድ አልችልም እና እዚህ በጸበል ቤት መጥቼ ተፈውሻለሁ። እኔን የሰማ አቡነ ገብረ መንፈስ ቅዱስ ሌላውንም ይስማ ነው የሚለው። እኔ ስሜ እንዳላሻግሬ ነው። ክርስትና ስሜ ተክለስላሴ ነው እና እኔ በመጀመሪያ ሰውነቴ ላይ እጢ ነገር ተብሎ እጢ ወጣ እና እሱም በኦፕራሲዮን አስወጣ። እንደገና ድጋሚ ወልዶ ተባስቶ ወጣ። እሱንም 3-4 ኦፕራሲዮን ተደረገ። ምንም ልድን አልቻለም። እንደገና ሰውነቴ ውስጥ የበዛ በየቦታው ይሞጣ ጀመረ እና በአበሻ መድኃኒት ብዬ ምን ብሞክር ምንም መፍትሄ አላገኘሁም እና እዚህ ና ምናምን በቃ እዚህ እንሂድ ምናምን ብሎ ቤተሰብ ዞኝ መጣ። እዚህ የመጣ በሳምንት ምናምን አካባቢ በጣም ሰውነቴ ትከሻዬ አብጦ ነበር ወደ ላይ በቃ ከምሮ እና ፈነዳ። እዚህ መላላና ፈነዳ እንዳለ በቃ ወረደ እና የቀሩትም ደግሞ ጠጠር ሆኖ ምናምን ነገር ድንጋይ ነበር። አሁን ሙቅሙቅ ብሎ ምናምን ነገር በቃ ሊፈርጥ ምናምን ደርሶ እና በጣም ለውጥ አግኝቻለሁ። በዛ ምንም ነገር እንዲህ ሊፈጥር ያልቻለ ምንም ነገር እንደዛ ፈሳሽ እንኳን ሊወጣልኝ አልቻለም ነበር። በጣም አብጦ እንትን ያለኝ ነበር። ጥዝጥዘኝ ያመኝ ነበር ብዙ። እዚህ እንደመጣ በቃ ያ ከወጣ በኋላ አሁን እፎይ ብዬ ምናምን ነገር ነው ያለው። የመጣሁት ከአርባ ምንጭ ከተማ ያው ከመናኸሪያ ቀበሌ ነው። እዚህ ቦታ ላይ መጥቼ እኔ አሁን ዋናው ነገር አቡዬ አሁንም እግዚአብሔር የተመሰገነ ይሁን አቡዬ ምስጋና ይግባቸው። 3 አመት ሙሉ እንደ ደዌ ነገር ሆዴ ውስጥ እንደዚሁ ሲያሰቃየን ከርሞ ሐኪም ቤት ብል የትም ጤና ጣቢያ ብል የትም ብል እህል አያስበላኝም። ሰውነቴ ወደ ሌላ በሽታ ተቀይሮብኝ ያው በሽታ መጠቋቆሚያ ሆኛል። ለሰው መጠቋቆሚያ ሆኜ እያለሁ ከዛ ግራ ቢገባኝ ጓደኞቼ ምንም ሁሉም ጠቅላላ መሰላቸት ሲመጣ ተነስቼ ሰውን ጠየቅኩና ወደ አንድ ቦታ ሄዳለኝ ወደ ጦንቃይ ቤት መጀመሪያ ሄድኩኝ። ጦንቃይ ቤት እንደሄድኩኝ ምንድነው ያመኛል ሆዴን አልኩት። ሆዴን ያማል? አዎ። እንዴት ያደርጋል? በቃ ምግብ አያስበላኝ፣ ይቆርጠኛል፣ ምግብም ይከለክለኛል። ሌላ በሽታ የለኝም እኔ ሆዴን ነው። ሰውነቴም አለቀ ከሳ መጠቋቆሚያ ሆንኩ። ኤድሳም እያለ ሰው ሁሉ እኔን እየሰደበኝ ነው እና ይሄ ነው ስለው በቃ ችግር የለም እስቲ አለና አንተን ጦንቃይ ቤት ሄዳ ያስያዘች ሴት አለች አሳስራለች አንተ ላይ ሲባል እንዴት አሳስራለች አንተ ላይ? እሺ እንዴት ባድረግ ይሻላል? ምን ላድርግ? ማድረግ ያለብህ አሁን እንግዲህ እሱን ለማስፈታት 171 ብርና እንደገና ቡና ቅጠል ቡና ፍሬ እንደገና መርፌ ምላጭ ይዘና። እሺ መርፌና ምላጭ ይዤ መጥቼስ ከዛ በኋላ ትፈወሳለህ፣ ወደሷ ይዞራል በሽታው። እሺ አልኩና ይዤ ሄድኩ። በሌላ ቀን ይዤ ሄጄ ብሩንም መርፌውንም ሰጠው። ከዛ ከዚህ በኋላ በሽታ የለህም ማለት ነው አልኩ። አዎ እሺ እንግዲህ እንደዛ ከሆነ ወደ ቤቴ ልመለስ። ተመለስ። ቤቴ መጥቼ 4 ቀን ሳድር እንደገና አሁን በሽታው ያው ነው። በሽታው አለቀቀኝ፣ ህመሙም አለቀቀኝም። መተኛት በቃ ሙሉ ቀን መተኛት ነው። በቃ 3 አመት ተኝቼ አሁንም እንደገና ተፈወስኩ ስል መተኛት ከሆነ አልኩና ተነስቼ እንደገና እሱ ጋር ሄድኩኝ። በጠዋት ሲሄድ ለምን መጣል?
ያመኛል አልተሻለኝም ስላልተሻለኝ መጥቻለሁ ስለዚህ ሐኪምስ ቢሆን በ4 ቀን በ5 ቀን መድኃኒት ቢሰጥ ብትወጥ ትድናለህ ሂድ ወደዛ አትምጣ ይነጋ በቃ ሁለተኛ እንዳትመጣለ አልምጣ አልኩት አዎ በቃ እሺ ተው አልኩና ቀጥታ በእግሬ በመኪና እስኪ ሆስፒታል መጣሁና በእግሬ ወደ አቡዬ ስመጣ አጋጣሚ መኪና አገኘው ያ መኪና የነም ተሄደው አለኝ አቡዬ ጸበል ነው የሚሄደው አቡዬ ጸበል ነው ና ግባ ተባልኩ ገባው ከኔ ጋር አሁን እኔ አላቅም በአካል ያኔ ካሰችንም መሰለኝ ምሉት የዚህ ጸበሉን ቧንቧ የሚሰራ አለ እሱ ከዚህ በፊትም ና ጸበል እዚህኛ ጋና ጸበሉ ፈዋሽ ነው ገና የመጀመሪያ ነው ሰው ሳይበዛና ሲለኝ እኔ እንደገና አጋጣሚ በዚህ በጠንቋው ብስጭት ተነስቼ መጣው ከመጣው በኋላ እዚህ ጸበሉ ጋር ከደረስኩ በኋላ ያለው ሰው 20 ሰው ምናምን ነው ዛሬ ይሄን ያህል ህዝብ አጅቦ አቡዬን እንደዚህ ለማስነገስ ከከተማ ሁሉ ሳይቀር እንደዚህ ሊመጣ 22 ሰው ነው እንደዚህ ነው ያለው ጸበሉ እነሱም ጨርሰው ቁጭ ብሏል ሴቶች ናቸው እኔ አሁን ና ተጠመቃለህ ሲሉኝ አይ እኔ ፈራው መሰለ ያስፈራኛል አልኩ አትፍራ ግባ አለኝ አይ ጠጥቼ ተዋለሁ ከዛ አባም ከውስጥ ስለጨረሱ ለምንድን ነው ጠጥተምተው ሌላ ሰው የለም አለ ና ግባ አንተ አትገባም እንደሲለኝ እሺ ገባለሁ አልኩ ከዛ በኋላ ጸበሉን ቀጠልኩ ከዛ በኋላ ጠጣሉኝ እዛው ጠጣው ከዛም ወጣው ተጠምቄ በጀርካን 5 ሊትር ይሄን ጨርሳለችኝ ካሰች 5 ሊትር ግማሽ ሳስቀር ወዲያውኑ ከዚህ ከልቤ ላይ ቢጫ ነገር ወጣ ቢጫ ነገር እንደወጣ ጠርቼ አሳየው በቃ የበሽታው ምልክት ነው ይሄ ጠጣሁን ማለት ነው ከዛ በኋላ አንድ 7 ተጠመቃለህ ተባልኩ እሺ አልኩ ቀኑ ቅዳሜ ነው እሁድ ጠመቃ የለም ለሰኞ ተቀጣጠርን ሰኞ ዕለት ጓዝን ይዘና መኝታም የሌሊት ልብስም ይዘና ስትለኝ እሺ አልኩኝ ከዛ በኋላ ሄርኩኝ ሰኞ ዕለት ከኔ ጋር ቤት አሮጊታሉ አሮጊቷን ይዤ መጣው ከኔ ጋር ከሳቸው ጋር ሆነን ስንሰራ እንትን ስንል ስንጠቀም ከሆዴ ውስጥ ያለ ጠቅላላ ትላትል ያልወጣ ነገር የለም ጥርስ ያለው ነገር አለ እንደገና ደግሞ እንደ ትል አይነት ሆኖ ውስጡን እኔ ፍቀሳይ እንደ ፈርስ የበግ ፈርስ ይመስላል እንደገና ብዙ አይነት ነገር ነው እንደ ቡላ አይነት ነገር ከኋላ ከዚህ ደግሞ እንደገና አረንጓዴ ትውከት የወጣው ትላትል በቃ ባሳይ መጨረሻ ላይ በእንጨት እንደዚህ ያመጣው አባንም አሳያለሁ ካሰችንም አሳያለሁ ያሳየው ከዛ በኋላ ደህና እስከ ዛሬ ድረስ ሰውነቴ እንደ ድሮ ሰውነቴ ሆኖ ተመልሶ ዛሬ እንዲሁ ሰውነቴ ጨምሯል ሰውነቴ ተብዬ አሁን እንደገና ቀንስ የተባልኩ ነው ያኔ ግን የለም ሰውነት ለኔ ጠቅላላ ሾቅ ያለው ምን አልቅ ያለው እግዚአብሔር አቡዬ ይመስገነው ይሄው ለዚህ አድርሶኛል እኔ ብቻ አይደለሁም ሌሎችም ብዙዎች ናቸው ብዙዎች እኔ ብነግር አልቅም ብዙዎች ናቸው ተፈውሰው ከሌላ ጸበል መጥቶ እዚህ ተፈውሰው የሚሄዱ አሉ ከጎፋ ከጅንካ ከተለያየ ከሐዋሳ ከአዲስ አበባ ከጎንደርም የመጡ አሉ እኔ ማቃቸው በዚህ ላይ ይሄ ሁሉ ቤት አልተሰራም ይሄ ሁሉ አጥርም የለም ጸበሉ ጋም እስከዚህ ነው አቡዬ በራሱ ኃይል ግን ይሄ ሁሉ ሰው ሰብስቦ አሁን እዚህ ደረጃ ላይ ደርሷል ምስጋና ለሱ ይግባው ለእናንተም እግዚአብሔር ይስጣችሁ መምህርት ስንቅነሽ አለሙ እባላለሁ የዳንኩት ከማህፀን ካንሰርና ከጉበት ነው እዚሁ አርባ ምንጭ ከተማ ነበር ነዋሪነቴ ያልደረስኩበት ጸበል የለም ያረገጥኩበት ገዳም የለም እና አቡዬ ገብረ መንፈስ ቅዱስ በእህቴ ላይ ታይተው መጥቼ እንዲፈወስ አደረገችን ጠየቀችን እኔም ብዙ ተናገርኳት እኔ ዞር ያለው ደክሞኛል ሰልችቶኛል አሁንስ ቤቴ ቁጭ ብዬ ሞቴን ነው የምጠብቀው እያልኩኝ እስኪ እባክሽን አቡዬ አንቺን ሙሉ ሰውነትሽ ውስጥ ያለውን ደዌ ገልጸው አሳይተውኛል እና አንቺ የምታውቂው ሁለቱም በሽታ ነው ውስጥሽ በደዌ የተሞላ ነው እና እባክሽን ብላ ጠራችኝ አቡዬ ገብረ መንፈስ ቅዱስ ደጉ አባቴ ዋሃው አባቴ በመጣው በአምስተኛው ቀን ፈውስ ያገኘሁት እኔ በአምስተኛው ቀን የተፈቀደልኝ 2 ወር ጸበል እንድጠጣ 7 ቀን እንድጠመቅ ነው እኔ ግን 7ቱንም ቀን አልሞላሁኝም ልክ በአምስተኛው ቀን ፈውስን አገኘው ክብር ምስጋና ይግባው ለመድኃኔዓለም ለአቡዬ ገብረ መንፈስ ቅዱስ ክብር ምስጋና ይግባቸው የኔ አባት ደጅ መጥቶ ያልዳነ በካንሰር በስኳር በደም ግፊት ሽባ ሆኖ አይኑ ታውሮ መጥቶ ያልዳነ አንድ ሰው የለም ሁሉም እዚህ ምድር ላይ ረግጦ እዚህ ደጅ ላይ ረግጦ ሁሉም ተፈውሰው ነው ሄደው አሁንም ለሁሉም እዚህ ደጅ ላይ ለተገኙት ክርስቲያኖች በሞላ አሁንም ይድረስላቸው ለኔ እንደደረሰ እኔ ፈውስ እንዳገኘው ሁሉም ያገኝ ነው ከዚህ በፊት በቤታችን በነበረው ችግር እናታችን ጋር ደውለን
እንድንመጣ ከተባለ በኋላ መጣን። ለኛ የተደረገውን ነገር በቤታችንም በስራችንም በጤናችንም በኑሯችንም የተደረገውን ነገር ዘርዝሮ መጨረስ አይቻልም። ይህንን ቦታ እርገጡ፣ ጸበሉንም በጸበሉም ትፈወሳላችሁ፣ ብዙ ችግሮቻችሁን መፍትሄ ታገኛላችሁና እኔ አስተያየት የምሰጣችሁ ኑ ማየት ማመን ነው። ኑና የአቦይን ታምር እዩ። ኑና በህይወታችሁም በስራችሁም በቤታችሁም የሚገባውን በረከት ታያላችሁና ኑ ነው የምለው እኔ። አመሰግናለሁ። እዚህ ቦታ መምጣት ከጀመርኩ ከአንድ ዓመት ጊዜ በላይ ሆኖኛል። እዚህ ቦታ ስመጣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገቢረ ተአምራት ለማየት ነበር የመጣሁት። በእውነትም የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዝና እንደሚነገረው ሆኖ አግኝቻለሁ። ከዛም በላይ ሆኖ አግኝቻለሁ። አምላካችን እግዚአብሔር በጻድቁ ጸሎት ብዙ የተለያዩ ገቢረ ተአምራቶችን በዚህ ቦታ ሲሰራ ተመልክቻለሁ፣ ሰምቻለሁ እና በዚህ ቦታ ብዙ ምእመናኖች እየመጡ ሲፈወሱ እያየን ነው። ብዙ ሰዎች በዚህ ቦታ ቢመጡ ከጻድቁ በረከትን አግኝተው ፈውስን አግኝተው ምህረትን አግኝተው ይመለሳሉ የሚል ተስፋ አለኝ። ከዚህ ቦታ መጣችሁ ያለውን የጻድቁን በረከት የጻድቁን ፈውስ ተካፋይ እንድትሆኑ እግዚአብሔር ይርዳችሁ ነው ማለት። አመሰግናለሁ። ይሄ ተአምረኛ ቦታ ማንኛውንም ህመም የሰው ልጆች የሚፈወሱበት ቦታ ነው። ሩቅ ያሉት ደውለው ያገኙን፣ ቅርብ ያሉት መጥተው አገር ውስጥ ያሉ መጥተው ይጠመቁ፣ ውጭ አገር ያሉ ደግሞ ደውለው ያነጋግሩን። አቦይ ሁሉንም ይፈውሳሉ። ሁሉም ሰው መጥቶ ይፈወስ። አሁንም ቢሆን ሰዎች ይህን ቦታ አውቀውት ማለት ታላቅ ቦታ ነው፣ ታላቅ ጸበል ነው። ይህን ላይ ፈለኩ ምንድነው እኔ ራሴ ብዙ ነገሮችን ስላየው ማለት ነው። ሙት ያነሳ ጸበል ነው። ሰዎች ባልጋ መጥተው በቃሬዛ መጥተው ተፈውሰዋል። በእግራቸው ተራምደው በእለቱ የወጡበት ቦታ ነው። በጋሞ ጎፋ ሀገረ ስብከት በአርባ ምንጭ ዙሪያ ወረዳ በዝግቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የ44ቱ ቅዱሳን ጸበል ስላለ ማንኛውም ታማሚ ህመምተኛ እዚህ ቦታ እየመጡ እየተጠመቁ እንዲድኑ እግዚአብሔርን እንዲያመሰግኑ የእግዚአብሔርን ገቢረ ተአምር ለዓለም እንዲመሰክሩ መልእክቴ ነው። ምንም እንኳን በአሁኑ ሰዓት ኪዳኑ ቢደርስ ማህሌቱ ቢቆም ሰዓታቱ ባይታጎልና ህሙማን ቢፈወሱም በሰው ልጅ ሊፈቱ የሚችሉ በርካታ ችግሮች ግን አልተቀረፉም። በቦታው ላይ በርካታ ጸበልተኞች ቢኖሩም በቂ የሆነ መጠለያ የላቸውም። ቤተልሔሙ በደንብ አልተሰራም። የተሰራው ቤተ ክርስቲያን ከመጥበቡ አንጻር ለምእመናን መቆሚያ በቂ አይደለም። ካህናት በደንብ ቆመው ማህሌት መቆምና ኪዳን ማድረስ እንዲሁም ማጥንት ይዘው መዞር አይችሉም። እነዚህን መሰል ችግሮች የሚፈቱት በሰበካ ጉባኤውና በምእመናን ጥረት በመሆኑ በጎ አድራጊዎች ከሰበካ ጉባኤው ጎን ሆነው ያለውን ችግር በመቅረፍ በረከት እንዲያገኙ ጥሪያቸውን ያስተላልፋሉ። እያንዳንዱ ክርስቲያን እያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል የሆነ ሁሉ በእጁ አስገብቶ እንዲማርበት ይህንን ታሪኩን እንዲረዳበት ለማድረግ የደብሩ ሰበካ ጉባኤ ጽሕፈት ቤት፣ የወረዳው ቤተ ክህነት እንደዚሁም የሀገረ ስብከቱ ጽሕፈት ቤት በጋራ በመሆን በተጠናከረ መልኩ በመቀስቀስና ምእመናንን በማስተባበር ለተሻለ ለቤተ ክርስቲያኒቱ እድገት ሁሉም ኃላፊነቱን እንዲወጣ በዚሁ አጋጣሚ እናሳስባለን። እስከ ዛሬ ድረስ ይህንን በጎ ስራ የሰሩ ሰዎች አጠናክረው እንዲቀጥሉ፣ ለምን የሚጠፋ ዋጋ ስላልሆነ እግዚአብሔር መልሶ የሚሰጥ ስለሆነ፣ በሌላ መልኩ ደግሞ ቦታው ወጣ ያለ ከከተማ ወጣ ያለ ስለሆነ ብዙ እገዛ ብዙ ድጋፍ ያስፈልጋል። ብዙ የልማት ስራዎች ሊከናወኑበት ያስፈልጋልና በመላው ኢትዮጵያ ያሉ ክርስቲያኖች እንደዚሁም በተለያዩ ክፍለ ሀገራት ያሉ ክፍለ ዓለማት ያሉ ክርስቲያኖች ሁሉ ይህንን ድንቅ ስራ መተው በማየት
ካለባቸው ደዌ ሁሉ በጠበሉ እየተፈወሱ በመዳን የሚያስፈልገውን መልካም ስራ እየሰሩ ታሪካቸውን በመንፈሳዊ መዝገብ ሊያስመዘግቡ ያስፈልጋልና በተለያዩ ከተሞች የሚገኙ ክርስቲያኖች የዚህ በጎ ስራ ተባባሪ ሊሆኑ ያስፈልጋል። ይህንን ራሱ ያንሰናል። ገና ወደፊትም በጎ አድራጊዎች እንደዚህ እየሰበሰቡ ነገር ማሰባሰቢያ እየተፈለገ ገና የሚሰራ መገንባት ያስፈልገዋል። ብዙ እርዳታ የሚያስፈልገው ቤተክርስቲያን ነው። ገና ነው፣ ጅምር ነው። ጸበል የሚወጣው ማህን ነው። ያው ገና ሰውም እያወቀው እየሄደ ነው። እርግጥ ዞሮ ግን ብዙ ግንባታ ያስፈልገዋል፣ ብዙ ድጋፍ ያስፈልገዋል፣ ብዙ እርዳታ ያስፈልገዋል። እና ያው የምታዩት በዚህ የሴት ብቻ አለ፣ የወንድ ብቻ አለ። ያው በየክፍሉ ወደ ላይ መስመርም አለ። ያው በየክፍሉ ያሰራጨን ነው። ግን በጣም ጥበት አለ። አሁንም ወደፊት ያው እቅድ አለ። እግዚአብሔር ፈቅድ ከበጎ አድራጊዎች ጋር እየተነጋገርን እናሰራለን በማለት ያለው ችግር በተለይ ከተለያየ አካባቢ የሚመጡ ጸበልተኞች አሉ። የነዛ ጸበልተኞች መጠለያ ችግር አለ። የተለያዩ ችግሮች ውስጥ አለ ብለን የምንገምተው ዋነኛውና አንጋፋው የመጠለያ ችግር ነው። ሌላው ቤተክርስቲያኑ ወይ ደብሩ በአጥር ሙሉ በሙሉ አለመከለል። ሌላው ጸበልተኛው እዚህ አካባቢ ማግኘት የሚገባው ነገር ፋሲሊቲ የተሟላ ባለመሆኑ እነዚህ ነገሮችን በተለያየ አካባቢ ያሉ በጎ አድራጊዎች እጃቸውን ቢዘረጉ ችግራችን ይቀረፋል ብዬ ነው የምገምተው። በምንጭ ላይ ለአቡነ ገብረ መንፈስ ቅዱስ የእንግዶች ማረፊያ ወደፊት በደንብ አስፋፍተን ለቤተ ክርስቲያኑ እንደምታያት የጥንት ናት። ይህንን የገቢ ማስገኛ ብለን ቤት ገዝተናል። ይህንን የሚያዩ ወገኖች ሁሉ አብረን የአቡዬን ቤት እንስራ፣ በረከቱን አብረን እናገኝ ነው የምለው። ቦታውን የገዙ ክርስቲያኖች አሉ። ሌሎች ደግሞ በተገዛው ቦታ ላይ ለእንግዶች ማረፊያ የሚሆን ለገቢ ማስገኛ የሚሆን ቤት ህንፃ መስራት እንዲቻል በገንዘብ በጉልበት በእውቀት መተባበር ስላለባቸው በጻድቁ በአባታችን ስም እንግዲህ ድህነት መንገድ ለማግኘትና ከእግዚአብሔር በረከት ለማግኘት የልገሳ እጃቸውን እንዲዘረጉ ከጻድቁ በረከት እንዲያገኙ በዚሁ ዕለት ስናሳስባቸው ሁሉም ክርስቲያኖች ይህንን የቤተ ክርስቲያን መልእክት ተቀብለው ድጋፋቸውን እንደሚያደርጉ አንዘነጋም። ይህ ታላቅ ቦታም በነፍስም በስጋም ፈውስ የሚያስገኝ ስለሆነ በአልጋ ቁራኛ በደዌ ዳኛ የተያዙ ምእመናን ወደ ቦታው መጥተው ቢጠመቁና ጸበሉንም ቢጠጡ ከችግሮቻቸው እንደሚላቀቁ ለአፍታ እንኳ አያጠራጥርም። በመሆኑም ምእመናን ከሩቅም ከቅርብም እየመጡ ቦታውን እንዲጎበኙና ምሕረት እንዲያገኙ የሊቃውንቱ ጥሪ ከፍ ያለ ነው። እግዚአብሔር አምላክ ፈጓሹ እግዚአብሔር ነው፣ አዳኙ እግዚአብሔር ነው። መቼም በጸበሉ ላይ የሚያድር ራሱ ክርስቶስ ነው። ምክንያቱም ራሱ ተናግሯል። አይነጉሩን በጭቃ ወይም በእምነት ከቀባ በኋላ ሄድና በሰሊሆም መጠመቂያ ታጠብ ወይም ተጠመቅ ብሎ ልኮታል። ሄዶም ደግሞ ተጠምቆ እያየ በርቶለት እያየ ተደስቶ መጣ ብሏል መጽሐፍ ቅዱስና ስለዚህ ምንድነው የዓለምም ዞነ ህዝባችን በእምነታችን ያለ ከእምነት ዘም ውጭ አለ። ይሄ ቤተክርስቲያን በመሰረቱ ደግሞ ከእምነትም ውጭ ሙስሊም ይሁን ፕሮቴስታንት ማናቸውን ስም ይቀበላል። መጥቶ መጠመቅ ይችላል፣ መዳን ይችላልና ሁሉም መጥቶ አንደኛ ሁለት አይነት ድነት ነው እዚህ ቦታ ያለውና አንደኛ ለነፍስ ድነት ነው፣ ሁለተኛ ደግሞ ለስጋም ድነት ስላለ ሁሉም መጥቶ ንስሐ እየገባ ከእግዚአብሔር ጋር ታርቆ እግዚአብሔርን ለምኖ እየዳነ እየተፈወሰ ቢሄድ ያው ጥሪያችን እንዲሄድ ጥሪያችን እናስተላልፋለን። ይህ የፈውስ ስራ የእግዚአብሔር የማዳን እጅ ከኛ እንዳይለይ እንዳይቋረጥ በጸሎት እንለምነዋለን አምላካችንንና ዛሬ ላይ ያለውንና ትናንት የነበረውን ስናነጻጽረው እጅግ በጣም ከፍተኛ ልዩነት ነው ያለው። ይህ የእግዚአብሔር ስጦታ ነው። ስለዚህ ነው በዓለም ያላችሁ በኢትዮጵያ ያላችሁ ይህንን የእግዚአብሔርን የማዳን ስራ መታችሁ እዩ የሚለው መልእክታችን
ለሁሉም እንዲደርስ በዚሁ አጋጣሚ እናሳስባለን። የጻድቁ ረድኤት በረከት ከኛ ጋር እንዲሆን እንማጸናለን። እግዚአብሔር ከሁላችን ጋር ይሁን። እናንተንም እግዚአብሔር ይባርካችሁ። ዓለማትን የፈጠረ ይቅር ባይ አምላክ መዓትን የሚያርቅ ምሕረትን የሚያበዛ ምሕረቱንና ቸርነቱን ያብዛልን። ለመንፈሳዊ አገልግሎት ደፋ ቀና የሚሉ አባቶቻችንን ያኑርልን። ቤተ ክርስቲያናችንን ከአጽራረ ቤተ ክርስቲያን ይጠብቅልን። ሀገራችንን ኢትዮጵያን ይባርክልን። ወስብሐት ለእግዚአብሔር። ጌታ አከበረህና ነፍስህ አስተጋባች የወንጌልን ዜና የፍቅሩ ምርኮኛ አርጓል ኢየሱስ የቃሉ ዘማች ነህ ገብረ መንፈስ ቅዱስ ያከበረ ጌታ አከበረ